ጨለማ ውስጥ ያለ ሰው ብርሃን ማየት አይፈልግም። እሺ ነገር ቆይ በጣም እሺ። ስሜ ከሪም ወይም ኪማ እባላለሁ። በሶሻል ሚዲያ ስሜ ደግሞ ኢትዮ ፓፓራዚ። በገመሃሊያ ላይ በሲኒማቶግራፈርነት ነው የተሳተፍኩት። ይህ 9 ጥያቄዎች ከሀበሻ ቪው ጋር ፊልሙ ላይ ከሚጠበቀው በላይ የቀረጻ ጊዜ የፈጀ ትዕይንት ነበር። የትኛው ነው? የጽናት ካራክተር አስፋልት የምትሻገርበት የመኪና ግጭቱ ሲን በጣም አንድ ቀን ሙሉ ነበር የፈጀብን እና በጣም አልፊ ነበር እሱ። ሰዎች ቀደም ሲል ከሚያውቁት የእውነተኛ ህይወት ታሪክ ወደ ፊልም መቀየር ምን አይነት ጫና አለው? ያው ከዚህ በፊት የሚታወቅ ታሪክን ወደ ፊልም ስናመጣ ሁሉም ሰው የራሱ ኤክስፔክቴሽን እና ሁሉም ሰው ራሱ ቪዥዋል የሚያደርገው አለና ትንሽ ከባድ ቢሆንም ግን ያው እኛ ደግሞ በተረዳነበት ያው ፊልም መስራት ስላለብን ከእንደገና ደግሞ እንደ ፊልም ነው የምንሰራው። እንደ ታሪክ ሲነገርና እንደ ፊልም ሲሰራ ስለሚለያይ ያው ጫና ቢኖረውም ግን እኛ ማስተላለፍ ባለብን መልእክቱን ሳይነካ ወይም ደግሞ ታሪኩን ሳናጓደል እንሰራዋለን። ለመቅረጽ በጣም ፈታኝ የሆነው ግን በጣም አስደሳች ሆኖ ያገኘው ትዕይንት ምንድን ነበር? ብዙዎቹ ሲኖች በጣም ፈታኞች ናቸው። ግን አሁን ከዚህ የጠቀስኩት የመኪናው ሲን እሱ ነው በቃ አንድ ቀን ሙሉ የፈጀብን እና በጣም ደግሞ ፈታኝ የነበረ መጨረሻ ላይም ስናየው ደግሞ በጣም አስደሳች የነበረው ሲን እሱ ነው። እንደ ሲኒማቶግራፈር እንደዚህ አይነት የእውነተኛ ህይወት ታሪኮችን ዋና ሀሳባቸውን ሳያጡ እንዴት ወደ ፊልም መቀየር ይቻላል? ያው እውነተኛ ታሪክ ሲሆን በጣም ከባድ ነው። ስራው ላይም ሲሆን የምንቀናነሰው ነገር የለም። ግን ያው እውነተኛ ታሪክነቱን ሳያጣ ወደ ፊልም መቀየር ይቻላል። ስለ ገመሃሊያ ስታስብ በአእምሮህ ውስጥ የትኛው ትዕይንት መጀመሪያ ይመጣልሃል? ሁሉንም ትዕይንቶች ወዳቸዋለሁ፣ ግን መጀመሪያ የሚመጣልኝ ትዕይንት ቃል ወይም ደግሞ ጽናት ከኮማ ውስጥ ስትነቃ ሶልና አዚ የምታይበት ሲን በቃ ማረሳው ትዕይንት ነው። ከፊልሙ ላይ አንድ ትዕይንት ስቲል ከተወስዶ ለዘላለም ቤት ግድግዳ ላይ ይሰቀል ብትባል የቱን ትመርጣለህ? ያው ሁሉንም መምረጥ ይከብደኛል፣ ግን ጽናት ተኝታ ሱስ ወይም ደግሞ ይሄ እየጠጣች ምናምን በቃ ራሷን ምናምን የምትጎዳበት ሲንና መሬት ላይ ተኝታ ያለችበት ሲን በጣም በቃ የምወደው ሲን ነው። ሰዎች ፊልሙን ከተመለከቱ በኋላ ምን አይነት አስተያየት እንዲሰጡ ትፈልጋለህ? ያው ፊልሙን ስንሰራ በጣም ለፍተንበት ነው የምንሰራው። ያው ብዙ አይነት ድክመቶች ሊኖርብን ይችላል፣ ግን ባለን ነገር የምንሰራውን ሁልጊዜ ቢያበረታቱልን ደስ ይለኛል። ከገመሃሊያ ፊልም ላይ የትኛው ትዕይንት እንደገና መቅረጽ ትፈልጋለህ እና ለምን? ታዴል ሆስፒታል ውስጥ ገብቶ በጣም የሚያዝንበት ሲን አለና ኮሪደር ላይ እሱን ሲን በጣም ቆንጆ አድርገን ብንሰራው መድገም ደግሞ በጣም ፈልግ ነበር። ሲኑን በጣም ስለምወደው እንጂ ሌላ ምንም እንትን የለኝም። አሁን አሪፍ አድርገን የሰራ ነው። ከዚህ ቀጥሎ የተጀመረውን አረፍተ ነገር ጨርስ። ጨለማ ውስጥ ያለ ሰው ስለ ብርሃን መስማት አይፈልግም፣ ብርሃንን ማየት እንጂ። ገመሃሊያ ፊልምን በሀበሻ ቪው አፕ ላይ ይመልከቱ።